ፒው 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 አንተ ለምን አባሎ ልብሴን የለበስከው? እማዬ አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስ አለ። የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ። እንዲያው ይኸውልህ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አምጣ ልብሴን። ለምን አስወለድከው አንተ? ኧረ ራሱን አውልቆ የሰጠኝማ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ፣ አሁኑኑ ልብሱን ካለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አዎ እናገራለሁ። ስማ፣ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምናምን ያልከው? ቁስላጣናዊ። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይህ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይህ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ ሲያስጠላ። እስከ መቼ እናትህ አልጋ ላይ ቁጭ ብለህ ፂምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስህ አርፈህ ለቤተሰቦችህ ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬው የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! ህይወቴ መጥቻለሁ። ህይወቴ በእናትሽ ህይወቴ 5 ደቂቃ ሆነ። ሂድ አንተ ሰይጣን! መንገድ ቦታ ተጋፍቶብኝ ነው። የኔ ፍቅር ደህና ነህልኝ? ከአንድ ሰዓት በኋላ ምግብ ይዤ እመለሳለሁ። እሺ የኔ አባት፣ አፈቅርሻለሁ በጣም። እኔም በጣም አፈቅርሃለሁ። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋሁበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣሁ። እሺ መጣሁ። ወይዬ መጣሁ። ለምንድን ነው የቆየኸው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋሁብህ። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተም ማረባ አንተና ቁጭ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ፣ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ከሰተው በጨለማ አትከብቤ ጃሽ ይንታለርግ ብርትን ሚያስ አኩኩሉ ጨዋታችንን አታውቀውም ላሽ አራዘጠኝ እንዳገባ በጭራሽ ያዝ እስቲኩን ያዝ ጠመር እንበል ያጀማ ነብር ምን አባል ተራመድ። አይ እናብልሃለሽ ብሎኝ ነው። የምትፈልገው ነገር አለ? በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው የምጨርሳቸው። ተኩሳለም ካለቀት አንድ ታጋች አምጣልኝ። ይኸው
ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሁን። እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። እዚህ ቤት ማን ነው እንዴ? የጠፋ ሰው ወዳጄ። እንዴት ነህ? በእናትህ እኔ አላምንም። በእናትህ ና ቁጭ በል። አንተ መጣው በቃ ይባል። እንደዚህ ካልሆነማ መች ትገኛለህ? እንዴት ነህ? ህሊ በእናትህ አለሁልህ። እኔማ አንተ በጣም ነው የፈርከው። ትዳር ተስማምተዋል። ያው ምን ይደረጋል። በቃ እንዳልከው ልጅቷን የሆነት ሳታሳየን አገባሃት። ምን ላርግ ብለህ ነው? የሰው አይን እኮ ነው። እሱማ ልክ ነህ። እስኪ አሁን ካልሽ ትተዋወቃለህ። አዎ እንደውም ላስተዋወቃችሁ። ህይወቴ ቆይ ይጃት ይምጣ። ተዋወቂው እባክሽ። ስማ፣ አይናፋር ናት። እንግዲህ ውዷ ባለቤቴ ማለት እሷ ናት። እሱ ደግሞ የድሮ ጓደኛዬ ነው። በይ በጣም ነው የምወድሽ የኔ ፍቅር። አንቺን ያገኘሁባት ቀን ግን ምንኛ የተባረከች ናት። የልጆቼ እናት። ስማ፣ ሰላም ነዋ? ምን ነው ጩጫ አስቸገረህ እንዴ? ምንድን ነው? ልጃችን ነው። ቆይ ምን ሆነህ ነው? ምን ላድርግ ወንድሜ? የዘመኑ ሴቶች ታውቃቸዋለህ፣ ቤት ከሌለህ አገቡ። እሷ ትሻለኛለች ብዬ። ታዲያ ለምን አቢሲኒያ ባንክ ያዘጋጀልህን እድል አትጠቀምም? ምንድነው? ከ500 ብር ጀምሮ በአቢሲኒያ ባንክ ከከፈልክ ባለ 2 መኝታ ምርጥ አፓርትመንት ቤት ማሸነፍ ትችላለህ። እንዲሁም ከ1000 ብር በላይ ከፍ አድርገህ ስትገበያይ በየሳምንቱ የ50 ሺህ ብር የላፕቶፕ የሳምሰንግ ሞባይል የዓመት የአንሊሚትድ ፓኬጅ እና በየቀኑ የሚወጣ የ1000 ብር ሽልማት አሸናፊ መሆን ትችላለህ። እውነትህን ነው? አዎ፣ ይህን እድል ግን የምታገኘው በአቢሲኒያ ሞባይል ባንኪንግ ፖስት ካርድ እና ኪውአር ኮድ ብቻ ስትከፍል ነው። ደግሞ ብዙ ከተገበያየህ ብዙ የዕጣ ቁጥሮች ይደርሳል። እኔ እስከ ዛሬ መጫወኩ። ህይወቴ እዚህ ጋር ቢበቃን ይሻላል መሰለኝ። ይቅርታ ልጄ። እንጀራ አባትህ ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ፣ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነ ስቤን ለማጥፋት ራሴን መቆጣጠር አልችልም። የቤቱ አቦራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈን። ከዛ እኔን እናቴን አትምታት። በ30 ዓመቴ የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ። እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍህ ያው አይኑን እንዳታየው። እሺ ቤቢዬ፣ ያው ሁሉም ያልፋል። እዚህ ቤት ዘበኝነት የተቀጣ